ትናንሽ ነፍሳት በሕይወታችን ውስጥ ብዙ ጊዜ በቤታችን፣ በሥራ ቦታ የምናያቸውና የተለመዱ ናቸው። አንዳንዴ ግን ከተለመደው ውጪ በዝተውና መገኘት በሌለባቸው ቦታ ላይ ተገኝቶ እናያቸዋለን። አንዳንዴ ከየት መጣ ሳይባል ሊገመት በማይችልበት ሁኔታ በድንገት ቤታችሁ ላይ፣ አካባቢያችሁ ጉንዳን ወይም ሸረሪት ወሮት ልናይ እንችላለን። ይሄ ሲሆን ታዲያ ሕይወታችንን የሚያበላሽ፣ ጤንነታችን የሚጎዳ፣ ሰላማችንን፣ ኢነርጂያችንን የሚያሳጣ የተላከ ወይ የተደረገ ድግምት ወይ ክፉ መንፈስ ሊኖር ስለሚችል ለራሳችንና ለቤተሰቦቻችን ትኩረት በመስጠት የጥንቃቄ እርምጃ መውሰድ አለብን። ድግምት ወይ መተት ሲደረግብን ምልክት የሚሰጡ ነፍሳት ወይ እንስሳትን ከመዘርዘሬ በፊት አንድ ልነግራችሁ የምፈልገው ነገር አለ። እነዚህ ነፍሳት ሊጠበቁና ሊታዩ የማይችሉበት ሁኔታና ጊዜ ሲታዩ እንጂ በወቅታቸው በሚገባቸው ቦታ ከተገኙ፣ ለምሳሌ የቆሸሸ ቤት፣ የምግብ ትራፍ ያለው ቦታ ላይ ዝንብና ጉንዳን ማየት የሚጠበቅ እንደመሆኑ ድግምት ተልኮብኛል ብሎ መጨነቅ አያስፈልግም። ስለሆነም ከምንም በላይ የተደረገው ድግምት ሳይሆን ተደርጎብኛል ይሆን የሚል ሐሳብ ራሱ መጨነቁ ጎጂ ነውና ልንጠነቀቅ ይገባል። እነዚህ ነፍሳት በድግምት ይላኩ አይላኩ የምናውቅባት የተለያዩ ሁኔታዎች አሉ። ከነዚህ ውስጥ ጥቂቶቹን ብዘረዝር፣ ብዙ ጊዜ እነዚህ ነፍሳት በቤታችሁ ሲመጡ ምንም ብናደርግና ለማጥፋት ብንሞክር ላይሄዱ ወይ ላይጠፉ ይችላሉ። በሄድንበትም ሊከተሉን ይችላሉ። ለምሳሌ ቤት ቀይረን ብንሄድ እንኳን ተከትለውን ይመጣሉ። ቤቱ የጸዳና ምንም ቆሻሻ፣ ትርፍራፊ፣ የወደቀ ምግብ የሌለው ሆኖ ነገር ግን መኖር የሌለባቸው ነፍሳት፣ ዝንቦች፣ ጉንዳኖች ልናይ እንችላለን። ሌላው አንድ አይነት ነፍሳት በተደጋጋሚ በሄድንበት የምናይ ከሆነ ይሄም ሌላ ምልክት ሊሆን ይችላል። ቤቱ ማስገቢያ ቀዳዳ ሳይኖረው ቤት እንደገና የማይታወቅ ነፍሳት ልናይ እንችላለን። ወይ ያልተለመደ ሁኔታ ጉንዳን ወይ ዝንብ ሌላም ሊሆን ይችላል። በብዛት የሚመጡና የሚያወሩ ከሆኑ ሌላው እነዚህ ነፍሳት ባልተለመደ ሁኔታ ሊያጠቁህ፣ ሊነክሱህና ሊያስቸግሩህ ከሞከሩ እነዚህ ነፍሳት ተከታታይነት ያለው የሚረብሽና የማያስተኛ ድምፅ ካወጡ፣ ነፍሳቶቹ የሚመጡት በተወሰነ ጊዜ ሰዓት እየለዩ ለምሳሌ ሌሊት 6 ሰዓት፣ ጠዋት 5 ሰዓት ብቻ የሚመጡ ከሆነ እነዚህ የዘረዘርኳቸው ምልክቶች ካየን ሕይወታችን የሚያበላሽ፣ ጤንነታችን የሚጎዳ፣ ሰላማችንንና ኢነርጂያችንን የሚያሳጣ የተለየ ወይም የተደረገ የተላከ ድግምት ወይ ክፉ መንፈስ ምልክት መሆናቸው ልናውቅ ይገባል። በቀጣይ እነዚህ 7 ነፍሳት እነማን እንደሆኑ እያንዳንዱ እናያቸዋለን። ነፍሳት የተላኩበት ሊነግሩን የፈለጉ የተለያየ ተልእኮ፣ ትርጉምና ያልታሰበ ጉዳት እንዘረዝራለን። ከጸሎትና ከጾም ባሻገር ሊደረጉ የሚገባቸው ተፈጥሯዊና ፍቱን የሆኑ መድኃኒቶችን ወይም መፍትሄዎችን እናቀርብላችኋለን። ተከታተሉን። የመጀመሪያው ሸረሪት። ሸረሪት ባልተለመደ ሁኔታ በቤታችን፣ በቢሮአችን፣ በዙሪያችን ካየን ድግምት የተላከብን መሆኑ የሚገልጽ ዋነኛው ምልክት ነው። ሕይወታችን እንዳይቀየር አሳስሮ የሚያስቀር፣ እንዳንንቀሳቀስ፣ እንዳንሰራ፣ መውጫው ቀዳዳ እንዲጠፋብን፣ እንድንጨነቅ ሕይወታችን የሚገድብ ድግምት መሆኑ ይነግረናል። ሁለተኛ፣ ዝንቦች። እነዚህ በአካባቢያችን መኖርና መምጣት በጣም አስቀያሚና የተደረገው ከባድ እንደሆነ ምልክት የሚሰጡ ናቸው። የተደረገውም ያንተን ስቃይ፣ መቸገር በሚመኙ በቅርብ ሰው፣ በጎረቤት፣ በጓደኛ እንደሆነ ይነገራል። አዲስ ጎረቤት፣ ጓደኛ፣ ያልገመትከውን ወይም ያላወቅከው ሰው በሕይወትህ ውስጥ የመጣ ከሆነ ምናልባት መጠራጠር አለብህ። እንደዛ አይነት አዲስ ሰው ካስተዋልክ የዚህ ምልክት ነው። የሆነ የሚቀናብህ ሰው ያንተን ነገር፣ ሀብት፣ ትዳር፣ ስራህን ለመውሰድ ሊያደርገው ይችላልና ዝንቦች ይህንን ምልክት ሊነግሩህ ይመጣሉ። ሶስተኛውና ብዙ የምናውቀው በረሮ ነው።
በእርግጥ በረሮ በአሁኑ ጊዜ ብዙ ቤት እያሰቃየ ያለ አስቀያሚ ነፍሳት ነው። በረሮ ምልክት ነው አይደለም የሚለው ለመወሰን የአካላትና መንፈሳዊ ሰዎች በተለይ በአሁኑ ጊዜ ዓለም በክፉ መንፈስና በጥቁር ጥንቆላ በሰፊው የተመታሽ በመሆኑ የዚህ ነፍሳት መብዛት ከኒዚህ ጋር የተያያዘ ነው። አንዳንዴ እነዚህ ነፍሳት በየትኛው መድኃኒት ሁሉ አይጠፉም። በረሮዎች ያለበት ቤት ድህነት፣ በሽታ፣ የገንዘብ ችግር፣ ጭቅጭቅ የሚታይበት ነው። የጎረቤት አብነት ጥል ይበዛበታል። አራተኛ ጉንዳን ባልተለመደ ሁኔታ ቤታችንና ግቢያችን ከወረሩት የድግምት ምልክት ነው። በተለይ የተራቢ መንፈስ መላኩ ይጠቁማል። በዚህ ወቅት ለሰው ገንዘብ ሆነ ዕቃ ከመስጠት መቆጠብ አለብን። አምስተኛ 50 እግር 100 እግር የሚባሉ የትል ዘሮች። እነዚህ ማየት ደግሞ በመስሪያ ቤት ሊሆን ይችላል፣ በቤተሰብ በጓደኛ ብዙ ሰዎች በህብረት እንደተነሱብህ የሚያመለክት ነው። ስድስተኛ ቁንጫ ቁማል ትኋን። እነዚህ ልክ እንደ ተግባራቸው ህይወታችንን፣ ኢነርጂያችንን፣ ወዛችንን የሚመጡ የአእምሮ ህመም የሚያመጡና እንድንታመም፣ ፍላጎት እንድናጣ፣ ትኩረት እንዳይኖረን ለማድረግ የተላከ ድግምት መሆኑን ይነግረናል። ስለዚህ እነዚህ ነፍሳት በምናይበት ጊዜ በየእምነታችን በጸሎት፣ በጾም፣ በመንፈሳዊ ተግባራት፣ በጽሞና ጸበል በመጠመቅ መትጋትና ክፉ መንፈስን መዋጋት እጅግ አስፈላጊ ነው። በተለይ መዝሙረ ዳዊትና መልክዓ ሚካኤል ክፉኛ ክፉ መንፈስን የሚያርቁ ኃይለኛ የሚጸለዩና የሚደገሙ መፍትሄዎች ናቸው። በጸሎትና በጾም ከምንተጋ በተጨማሪ እንደዚህ አይነት ስራዎች የሚያፈርሱ የሚችሉ ተፈጥሯዊ ነገሮች መከወን፣ ለምሳሌ የገሴ ቅጠል፣ ወይራ ቅጠል፣ የመጥበሻ ቅጠል፣ የባህር ዛፍና ዕጣን፣ የቤተ ክርስቲያን ዕጣኖችን በመጠቀም መላው ቤት ማጠን። በምናጥንበት ጊዜ ክፉ መንፈስ ከቤታችን ከህይወታችን እንዲርቅ እየተቃወምን መሆን አለበት።